በስመ አብ በወልድ በመንፈስ ቅዱስ አሐዱ አምላክ። ይሄ በጣም የሚያዘገኝ ነውና እንዴት ናችሁ ቤተሰቦች? ሰላም ናችሁ? እኔ ጋር ሁሉም ሰላም፣ ሁሉም መልካም ነው። ውድ ተመልካቾቼ ይሄን ቪዲዮ ሼር፣ ኮፒ ሊንክ እንድታረጉልኝ በትህትና ጠይቃችኋለሁ። ብሔረሰቦች እንድትሰሙ ነው። በአማርኛ ሰባብሬም ቢሆን የሚያወራችሁት ምን አገባኝ አያገባንም እንዳትሉ፣ ለምን እንድትጠነቀቁ ነው። የዛሬ ጎደኛ፣ የዛሬ እህት፣ የዛሬ ምኑ፣ የዛሬ ወገን እግዚአብሔርና እናንተ ብቻና ብቻ ነው። የዛሬ ጎደኛ አንቺን ቀብራ ራሱ ለምትኖር የምትፈልገው ጎደኛ ናቸው። ከጎደኛችሁ በጣም ተጠናቀቁት። እቺ እህታችን የምትኖረው ሳውዲ አረቢያ ውስጥ ነውና ብዙ አመታት ሰርታ ደክማ ጎደኛ ይዛ ባል ታገባለች። በዛውም ደግሞ አግብታ እርጉዝ ናት። የ9 ወር 5 ቀን ብቻ ነው ለመውለድ የቀራት እና አንድ ጎደኛዋ ቀር ብላ ነበረችና ነይ ይቅር ልበልልሽ አሁን የምትወልድ ሰዓት ስለደረሰ ከልብ ቅር እንድትልኝ ፈልጋለሁ ብላ ጠርታ ኬኩን ላይ ይዞ እሷ ጋር ይሄዳሉ። ይሁት የሴት ጎደኞች እዛ ይሄዱላቸውና ኬኩን ይቆርጣሉ። ኬክ ውስጥ መድኃኒት አርግቶ አበሏት። ኬኩን ይዛ የመጣችና ጎደኛዋ አልበሉ ምባሉት እቺ እርጉዟና ቁጭ ብሎ የጠበቁት ጎደኞች በሉ። እሷ አልተረፈችም፣ ሞተች። ህይወቷ አለፈ ከነጻኗ ከነምንዋ። ጎደኞቹ ደግሞ ታሞ ምን ብሎ አስመልሶ ምናምን ወዱ ምናምን ተቆራርጦ ወጥቶላቸዋል። ሆስፒታል ገብቶ አሁን ተድነዋል። እቺ እህታችን ግን ሞተች። በምን ምክንያት? በጎደኛው ምክንያት። ለምን? ወንድ ጉዳይ ወይም የግል ጉዳይ ይሆን ይችላል። ስለዚህ ለዚች 7 አመት ለፍታ እናቷና አባቷ ሳታይ የሰው ሀገር ውስጥ ብዙ መከራ አሳልፋ አሁን ህይወቷ በጎደኛዋ ተቀጠፈች። ምን ትላላችሁ እስቲ እናንተ? ማናምናችሁ ነው ከማን ጋራ መኖር የምትችሉት? ንገሩኝ እስቲ። እህት አለ ጎደኛሽ ባልሽ ነው? ማናምነን ከማን ጋራ እንኖራለን? ጥያቄ ነው። የሴት ስቻ በጣም በዝቷል ጋይስ። ባል አግብቶ ያርዳታል፣ ጥላታል። ወንድም እንደዛ፣ እህት እንደዛ፣ ጎደኛ እንደዛ። ከማን ጋራ እንኖር እስቲ ንገሩ እባካችሁ ኢትዮጵያውያኖች፣ እባካችሁ። በአማርኛ የሚያወራው እውቅና ኖሮኝ አይደለም፣ የዘርነት ጉዳይ ኖሮኝ አይደለም። እባካችሁ ተጠንቀቁ ለማለት ፈልጌ ነው። ብሔረሰቦች እንድትሰሙልኝ ነው የምፈልገው። ይህን ቪዲዮ ሼር፣ ኮፒ ሊንክ አድርጋችሁ ይሄንን አካል እሷ ላይ የፈጸመውን አካል ሳውዲ አረቢያ ውስጥ የምትኖሩት እህት ወንድሞቼ አንድ ላይ ሆናችሁ ለዚች ለሁለት ልብ የሞተችውን ሴት ድምጽ እንሆንለት። በእግዚአብሔር በሉሊት ቅድስት አርሴማ ጠይቃቸዋለሁ፣ በመድኃኒዓለም ጠይቃቸዋለሁ። እባካችሁ በኢየሱስ ክርስቶስ ጠይቃቸዋለሁ። ሼር ኮፒ ሊንክ በእመቤቴ ማርያም። ክርስቲያን ወገኔ፣ ሙስሊሞች ወገኖቼ በአላህ ጠይቃቸዋለሁ። ይሄን ቪዲዮ ሼር ኮፒ ሊንክ ብቻ አድርጉልኝ። ምንም ሌላ አልጠይቃችሁ። ያጠፋሁት ነገር ካለ ይቅርታ ይላችኋለሁ። የተሳሳትኩት ነገር ይኖር ይችላል፣ ይቅርታ ከልብ እላችኋለሁ። ይሄን ቪዲዮ ኮፒ ሊንክ በእግዚአብሔር ጠይቃችኋለሁ። እባካችሁ ራሳችሁን ጠብቁ፣ ራሳችሁን ጠብቁ። በቃ ጎደኛ አታምኑ። ጎደኛ ከንቱ ናት። ጎደኛ እንዳታምኑት። በቃ የሴት ጎደኛ እንዳታምኑት እባካችሁ። ብቻችሁን ኑሩ። በቃ እኔ ጎደኛ የለኝም፣ ብቻዬ ነኝ። እንደኔ ሁኑ። በቃ ብቻ ሁኑ። ብቻ ስትሆኑ በጣም አሪፍ ነው። እኔ ተጎድቻለሁ በጎደኛዬ፣ ግን አሁን ብቻዬን ከሆንኩት ተስፋ አለኝ፣ ደስ ብሎኛል። ምክንያቱም ከሷ ጋር የወርኩትና አሁን ብቻዬ ሲኖር በጣም ደስተኛ ነኝ። ስለዚህ ጎደኛ እንዳትይዙ። ጎደኛ መርዝ ናት። ጎደኛ ሰይጣን ናት። ጎደኛ በቃ የሴት ጎደኛ ተዋት፣ በእናታችሁ።